ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬም በሀገር ውስጥና በዓለም አቀፍ መረጃ መጥተናል። ተከታተሉ። በቅድሚያም የሀገር ውስጥ ዜና። በኦሮሚያ ክልል ምስራቅ ሸዋ ከመተራ ወለንጪቲ መንገድ ታጣቂዎች በአሽከርካሪዎችና ተሳፋሪዎች ላይ የግድያ፣ የእገታ እንዲሁም ተሽከርካሪዎችን የማቃጠል ጥቃት ማድረሳቸውን የአካባቢው ነዋሪዎች ገልጸዋል። ጥቃቱ የደረሰው በወለንጪቲና መተሃራ መካከል የሚገኘው በተለምዶ 55 ተብሎ በሚጠራው አካባቢ መሆኑን ያስረዱት የመረጃ ምንጮች ሹፌሮችም ታግተዋል ብለዋል። ሌላኛው የአካባቢው ነዋሪ ሁኔታው በተለያየ አቅጣጫ አጣርተው በሰጡን ቃል 55 የተባለው ቦታ ጥቃቱ የተፈጸመው መጋቢት 24 ቀን 2018 ዓ.ም መሆኑን ገልጸው ረዳትና ሹፌር ተገድለዋል ብለዋል። ከ50 በላይ የሚሆኑ ሰዎች ታግተው ተወስደዋል። አንድ ተሳቢ፣ አንድ ዶልፊን ተቃጥሏል ሲሉ ተናግረዋል። ታጋቾቹ ከዶልፊን፣ ከቅጥቅጥ እንዲሁም የጭነት ተሽከርካሪዎች ላይ የተወሰዱ ናቸው ብለዋል። ጥቃቱ በአካባቢው ላይ መደጋገሙን አስረድተው ባለፈው ሳምንት አጎቴ ያሳደገው ሹፌር በተመሳሳይ ሁኔታ በዚሁ አካባቢ ተገድሏል፣ ቲማቲም ጭኖ ሲሄድ ከረዳቱ ጋር ሲሉት አስረድተዋል። ሌላኛው ጉዳዩን ያጣሩ የመረጃ ምንጭ ከ3 ቀናት በፊት ሌሊት በጭነት መኪና ሹፌሮች ላይ የማገት ተግባር መፈጸሙን ገልጸዋል። በወቅቱ አንድ የአይሱዙ ሹፌር አንድ አጋች ገጭቶ በመግደል ማለፉን እና ከኋላ ያሉትን ቁጥራቸው በውል ያልታወቀ ሹፌሮች ታግተው መወሰዳቸውን ከቦታ ያጣሩት መረጃ ያመለክታል። ይህን ተከትሎ መንግስት የተሽከርካሪዎች እንቅስቃሴ በቀን ብቻ እንዲወሰን ማድረጉን የገለጹት እኚሁ አካል ነዋሪዎች ተጨማሪ መረጃ ለመስጠት ከፍተኛ ፍርሃት ውስጥ መሆናቸውን መገንዘብ ችለዋል። በሌላ ዜና በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን፣ ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ ግብርና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ይህን ያለው መጋቢት 26 ቀን 2018 ዓ.ም በአዳማ ከተማ ባዘጋጀው መድረክ ላይ ነው። ሚኒስቴሩ ማዳበሪያ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲልም ገልጿል። የግብርና ሚኒስቴር አቶ አዲሱ አረጋ ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ለምሳሌ ከዛሬ 40 ቀን በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን በ$430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን $870 ከእጥፍ በላይ ዋጋ ጨምሮ የታየበት ሁኔታ አለ ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስ እና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስቴሩ እዛ ፈተና ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ኮምፖስት መጠቀም እንደሚገባ አሳስበዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያው ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። ያ አለመሰራጨት በየቀኑ የመኪኖች እንቅስቃሴ እያስተጓጎለ ነው ብለዋል። ተሽከርካሪዎች ማዳበሪያ ጭነው ከ5 እስከ 10 ቀን መጋዘኖች አካባቢ የሚቆሙበት ሁኔታ ነው ያለው። ያ ደግሞ ወደብ ላይ የሚቆሙ መርከቦች ላላስፈላጊ ቆይታ ያጋልጣቸዋል ሲሉ ተናግረዋል። ችግሩ ተደምሮ አርሶ አደሩ ላይ እንደሚወርቅ በመግለጽ ለማዳበሪያ ዋጋ መናር አንዱ ጉዳይ የዓለም ዋጋ ጉዳይ እንዳለው ሆኖ ከዚያ በተጨማሪ የሚመጣው የስርጭት ሂደት ላይ ያለው መጓተት ቸልተኝነት መሆኑ ገልጸዋል። ልዩ የንቅናቄ እቅድ በማዘጋጀት ያለው ማዳበሪያ ያለው ሁኔታ ሳይባባስ በአግባቡ ለአርሶ አደሩ እንዲደርስ በአደራ አሳስበዋል። የውጭ ዜና ባለፈው አርብ በኢራን መከላከያ ኃይሎች ተመቶ የወደቀው ኤፍ-15 የጦር ጄት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ በሰላም መዳኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አስታውቀዋል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርሱ የሚጋጭ መረጃ እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችው ይህ ኦፕሬሽን የተከናወነው በኢራን ደቡባዊ ተራሮች ውስጥ ነው። በኮሎኔል ማዕረግ የሚገኘው አብራሪው ለ36 ሰዓታት ያህል ሽጉጡን፣ መገናኛውን፣ የማቆያ መሳሪያዎችን ይዞ በተራራው ውስጥ ተሸሽጎ መቆየቱ ተገልጿል። አብራሪው ከራሱ ጋር ባለው የምልክት መሳሪያ አማካኝነት ያለበት ቦታ ለቡድኑ ማሳወቅ በመቻሉ ምንም እንኳን የአካል ጉዳት ቢደርስበትም በሕይወት ሊወጣ ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ወቅት እሱ ግን የመሬቱን አቀማመጥ ተጠቅሞ በዋሻዎች፣ በቁጥቋጦዎች ውስጥ ተሸሽጎ ነበር። የአሜሪካ ልዩ ኃይሎች በሄሊኮፕተር እንዲሁም በልዩ አውሮፕላኖች ምድር ላይ በማውረድ አብራሪውን ከከበቡት የኢራን ኃይሎች ጋር ከባድ የሆነ የተኩስ ልውውጥ በማድረግ አስለቅቀውታል ነው የተባለው። በአሁኑ ወቅት ለሕክምና ኩዌት እንደሚገኝ ተነግሯል። የአሜሪካ የስለላ ድርጅት ሲአይኤ የኢራን ኃይሎችን ለማደናገርና የአብራሪውን ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟል ተብሏል። ማታለያ ስልቱ ዓላማው የነበረው የኢራን ኃይሎች ትኩረታቸውን አብራሪው ካለበት ትክክለኛ ቦታ እንዲያዞሩ ለማድረግ ነበር። የኢራን የደህንነት መዋቅሮች ውስጥ የአሜሪካውያን አብራሪውን አግኝተውታል፣ በአሁኑ ሰዓትም በየብስ በመኪና ወደ ድንበር እያወጡት ነው የሚል የተሳሳተ መረጃ እንዲሰራጭ ተደርጓል። ይህም የኢራን ኃይሎች በየብስ ያለውን ፍለጋ ላይ እንዲያተኩሩና የአየር ክልላቸውን እንዲያጠብቁ በማድረግ አብራሪውን በተደበቀበት ተራራማ አካባቢ የነበረውን ጥበቃ እንዲላላ አድርጓል።
አብራሪው የሚጠበቅበት የመገናኛ መሳሪያ በኢራን ኃይሎች በቀላሉ እንዳይለይ ዲጂታል ማታለያዎችን ተጠቅመዋል። አብራሪው ያለበት ትክክለኛ ቦታ የሚጠቁሙ ሲግናሎች በመደበቅ በሌላ ቦታዎች ላይ ግን ተመሳሳይ የሚመስሉ የሐሰት ሲግናሎችን በመልቀቅ የኢራን ክትትልን አዛብተዋል።